ምንድነው የጸጥታው መደፍረስ ዋና ኮዞቹ ምንድናቸው የሚለውን ለይቶ በአግባቡ ማየት ያስፈልጋል። ክቡር ርዕሰ መስተዳድራችን ትጥቅ ካነሱ ትጥቅ ካላነሱ በአማራ ኮዝ ከተሰለፉ ኃይሎች ጋር እደራደራለሁ ብሎ በይፋ እንዲነግሩ እንፈልጋለን። ይሄ በግልጽ መምጣት አለበት። ያለ ምንም ጣልቃ ገብነት የአማራ ክልል መንግስት ለመደራደር ዝግጁ ነው የሚለው ኦፊሻሊ ማስቀመጥ መቻል አለበት። ይሄን እድል ሰጥተው እርሶም ይሄን እድል ሰጥተው አልደራደርም በሚል ላይ እርምጃ ይወሰድ ቢባል ተገቢነት አለው። ህዝቡም ከጎናችን ይቆማል። የሰላም እድል ተሰጥቶት የሚያፈነግጥ ካልሆነ በዚህ በሸሆች በእድር መሪዎች በቄሶች የሚደረገው ባህላዊ የእርቅ እና የድርድር ሁኔታ መጥፎ ነው አንልም፣ መቀጠል አለበት። መሰረታዊ ኮዙን ግን አይፈታም። ስለዚህ ኢንክሉሲቭ የሆነ የፖለቲካ ዳያሎግ በአማራ ክልል ያስፈልጋል የሚለውን እንድናየው ብዬ አስባለሁ።